እንግዲህ እንደማንኛውም ሰው የማውቀውን ነገር ላካፍል ብዬ ዩቲዩብ ለመጀመር ወሰንኩ። እናም በተከታታይ 2 ቪዲዮዎችን ፐብሊሽ ያደረኳቸው ግን ምንም እንዳሰብኩት አልሆነልኝም። አውቃለሁ 2 ቪዲዮ በዩቲዩብ በጣም ትንሽ እንደሆነ፣ ግን ይህንን የማወራው በኔ ቻናል ምሳሌ ብቻ ተነስቼ ሳይሆን ዓለም ላይ ባሉ በጣም ትላልቅ ዩቲዩበሮች እንደነ ሚስተር ቢስትን ምሳሌ በማድረግ ነው። እና የኔ ሚስጥር ደግሞ ብዙ ዩቲዩበሮች አፍ አውጥተው አይናገሩም። ሚስጥሩ ምንድነው ብትሉ ሁሉም ሶሻል ሚዲያዎች ላይ 2 አይነት ኮንተንት ይለቀቃል። ኢንተርቴይንመንት እና ትምህርታዊ ነገሮች ማለት ነው። እና ኢንተርቴይንመንቶቹ ይሄን ያህል ቪው የሚጠቅሙና አሪፍ ኢንፎርሜሽን ያላቸው፣ እነዚህ ቪዲዮዎች ደግሞ ለምን ትንሽ ቪው አላቸው ልትሉ ትችላላችሁ። ምክንያቱም ልክ ናችሁ። አስቡት እስቲ አሁን እነ ሚስተር ቢስት እና የመሳሰሉ ዩቲዩበሮችን ቪዲዮአቸውን አንዴ ክሊክ ካደረጋችሁ በቃ በጣም በተቀመመ ቃላት እንያዛለን እና ቪዲዮአቸውን የግድ እንድናየው ይገፋፋናል ማለት ነው። እና ሌላው ደግሞ እነሱ የሚሰሩት ኮንተንት ሁሉም ሰው በቀላሉ ሊረዳው ይችላል። ያው ሪአክሽን ምናምን ስላለው ሁሉም ሰው በቀላሉ ሊረዳው ይችላል ማለት ነው። ሁለተኛው ደግሞ ኢዩቴንን ቻናል በጣም የሚጠቅም ነገር ነው የሚሰሩት። ስለ ኤአይ፣ ስለተለያዩ ኦንላይን ስራዎች፣ ስለ መጽሐፎች ምናምን የሚያወራ ቻናል ነው። ግን ኢዩት ከዛ አንጻር ያለውን ልዩነት ቪው በጣም ይለያያል። ሰብስክራይበሩ ከዛ አንጻር በጣም ትንሽ ሆነው ለምን ይመስላችኋል? እንዲያውም እችን ቀለል ባለ ምሳሌ ልንገራችሁ። ለምሳሌ ከረሜላና መድኃኒትን እንውሰድ። ከረሜላ በጣም ጣፋጭ ነው። እናም ደግሞ የፈለገው ሰው በፈለገበት ሰዓት ገዝቶ መጠቀም ይችላል። እና መድኃኒት ደግሞ ስናይ በጣም ፈልገን ስንታመምና ፈላልገን የምንጠቀመው ነው። እና ምን ልላችሁ ፈልጌ ነው፣ ከረሜላው ኢንተርቴይንመንት እናም ዝም ብሎ ቪዲዮዎችን ስክሮል እያደረገ ማንም ሰው ሊያየው የሚችል ነገር ሲሆን፣ መድኃኒቱ ደግሞ ሰው ፈልጎ ሰርች አድርጎ ከጥቂትም ጥቂት የሚሆን ሰው የሚያየው ነው። አስቡት እስቲ እናንተ ራሱ ዩቲዩብ ላይ የሆነ ችግራችሁን ፊክስ ለማድረግ መጥታችሁ ታውቃላችሁ። እና በመጨረሻም እኛ ከየትኛው ወገን ብንሆን ይሻላል ለምትሉኝ ከረሜላ ማቅረብ የምትችሉ እንደፈለጋችሁ፣ ግን እኔ የሚመክራችሁ መድኃኒቱን ከከረሜላው ጋር ቀላቅላችሁ ማቅረብ ነው። እና እንደተማራችሁበት ተስፋ አድርጋለሁ። ሰብስክራይብ ያደረጋችሁ would like to take notes while I take totes of the marijuana smoke. Oh, you wanna choke, gun smoke, gun smoke.